በፈጠራችሁ ይህን ቪዲዮ እንዳታሳልፉት። እንዴት የሰው ልጅ ግማሽ እድሜውን በፈተና ያሳልፋል? ለሌትም ቀንም እንቅልፍ አልተኛም። ለወላት በጣም ችግር ላይ ነው ያለሁት። ሁለቱም አይኖቼ ከጠፉ ወደ 3 አመት 4 አመት ገደማ ሞላኝ። ከዚህ በላይ አቅም የለኝም። እኔ በጣም እየደከመኝ ነው። አይኔን እያመመኝ ነው። እኔ የማልቀስበት አይኔ ጠፋ። ይህ ወንድሜ ገና በ13 አመቱ ነበር የስኳር በሽተኛ የሆነው። ከዛ ጊዜ ጀምሮ ህይወቱ በፈተና የተሞላ ነው። በስኳሩ ምክንያት አይኖቹን አጣ። ደግሞ አይኖቹን አጥቶ በዛ አልቆመም። ሁለቱም ኩላሊቶቹ ከጥቅም ውጭ ሆኑበት። ይሄው አልጋ ላይ ተኝቶ ዲያሊሲስ እያደረገ ነው ያገኘነው። እንዴት ያሳዝናል! በእውነት በጣም ልብ ይነካል። ቤተሰቦቼ ይህን ቪዲዮ በተቻላችሁ መጠን ኮፒ ሊንክ አድርጉት፣ ሼር አድርጉት። አደራችሁን ለምታቋቸው መልካም ስራ ላይ ለሚሰሩ ሰዎች በሙሉ ላኩላቸው። ምክንያቱም ይህ የአንድ ወጣትን ነፍስ አድን ጥሪ ነው። ሰላም ነው ወይ ወንድሜ? በአሳዛኝ ሁኔታ ነው ያለው። እውነት ለመናገር ቅድም እናትህም ብዙ ነገር እያጫወቱኝ ነበርና ከመቼ ጀምሮ ነው እንደዚህ የሆንከው? ምንድነው እስቲ ያለህበት ሁኔታ? የኢትዮጵያ ሕዝብ ምን ያርግልህ? እኔ ያው ከልጅነት ጀምሮ እንዳልከው አይኔ ስኳር በጣም አስተቃየኝ፣ ግፊትም አመጣብኝ። ግፊቱም ደግሞ ከመጣ በኋላ ያው ኩላሊቴ ፌል አደረገው፣ አይኔ ፌል ሆነ። እኔ ቢያንስ የኢትዮጵያን ሕዝብ ለምን እንደው በትንሹ እንኳን አይኔን እንኳን ታከም ከዳንኩኝ የራሴንም ቤተሰቤን ማስተዳደር እችላለሁ። ሁለቱም አይኖቼ ከጠፉ ወደ 3 አመት 4 አመት ገደማ ሞላኝ። የአይኔ ዋስሎ ደግሞ ጭራሽ አሁን ኩላሊቴን ፌል አደረገ እና የኢትዮጵያ ሕዝብ ያቅሙን አነሰ በዛ ሳይል ያቅሙን የቻለውን እንዲረዳኝ ነው ፈልገው። ኢትዮጵያን በእግዚአብሔር በእውነት የሆነ ነገር እናድርግ። አይኖቹ የመታከም እድል አላቸው። ቤተሰቦቼ በትንሹ 150 ሺህ ብር ነው አይኖቹን ብቻ ለመታከም የሚያስፈልገው። ከዛ ደግሞ ዲያሊሲስ ለማድረግ ቢያንስ በሳምንት 3 ጊዜ ዲያሊሲስ ያደርጋል። የአንድ ጊዜ ዲያሊሲስ ምን ያህል እንደሆነ ለብዙዎቻችሁ እንግዳ ነገር አይደለም። በፈጣሪ ደግሜ እጠይቃችኋለሁ፣ የምንችለውን እናድርግ። እናቱ በዚህ አሉ። እናቱንም እስኪ ያለውን ነገር እንጠይቃቸዋለን። በየቤተክርስቲያኑ እየዞርኩኝ የለመንኩኝ፣ እድር ቤቶችም እየሄድኩኝ እድር ሲሰበሰብ እንደሱ ያደረኩ ነው የማመጣው። በየቤተክርስቲያኑ እየዞርኩኝ ቤተክርስቲያን ሲሄድ ደሞችም አሰሩ ስራ ብለውት እኔ ልመናሱት የለብኝም ለብቻዬ ነው እና አሁን በሱ ጋር የታመመ ልጅ ነበረ የሚንከባከበው ስላጣ ሞተ። እሱ ካየ ወደዚህ በተለይ ውስጤ አልተቀበለው። ለሌትም ቀንም እንቅልፍ አልተኛም። ለወላት በጣም ችግር ላይ ነው ያለሁት። ሁለት ናቸው ልጆች። እሱም ታመመብኝ እንደመጣር እሱን አሁን እየዞርኩ ነው። አልጋ ላይ ነው ያለው። ወይ አይኑ አላየልኝ። ሐኪም ቤት እንኳን ራሱ ያለ ሰው ድጋፍ አይመጣም። አይኑ ቢያይ ራሱን ችሎ ቢያንስ ማቶ ታጥቦ ይሄድ ነበረ። አሁን ያለ ሰው ድጋፍ አይንቀሳቀስም። ሽንት ቤትን ብቻውን አይሄድም። እባካችሁ እናያችሁ፣ እባካችሁ እርዱኝ። ከዚህ በላይ አቅም የለኝም። እኔ በጣም እየደከመኝ ነው። አይኔን እያመመኝ ነው። እኔ የማልቀስበት አይኔ ጠፋ። ምን እንደማደርግ ግራ ገብቶኛል። እንግዲህ እናንተ አይታችሁ ፍረዱ።